إذا مات الابن آدم انقطع عمله إلا من ثلاث የሰው ልጅ ስራ ሁሉ ይቋረጣል ሶስት ነገር ሲቀር ተብሏል ከዛ መካከል አንዱ አወለዱ ሷሊ يدعو له መልካም ልጅ ለአባቱ ዱዓ የሚያደርግለት ረቢ رحمهما كما ربياني صغيرا ጌታዬ ወይ በልጅነቴ እንዳዘኑልኝ ስሸናባት እንደሸናውባት እንደቻለችኝ ለሊት ተነስቼ ከእንቅልፍ ሳትነሳ ከእንቅልፍ ያስነሳዋት ጡቷን ይቧጨርኳት ሰርግ ቤት ልትሄድ ስትል ያስቀረዋት ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር ሁለት ረካ ሰግዶ ዱዓ ሲያደርግላት አልহামዱሊላህ የመርካቶ ሱቅ ይዘጋል አይመለከተ ወራሽ ወስዶታል እዚህ ቤት የተውከው ልጅ ግን ኢላ የውመል ቂያማ ልጅ ባንተዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋ ከዚህ በለጠ ብስራት ምን አለ ቁም ነገሩ 9 መውለድ አንድ መውለድ አንዳንዴ ማለ መውለድ አይደለም አላህ የራሱ ህክማ አለው አልহামዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደክ 9 ስላለ አይደለም አንድ ወንድሜ ደግሞ ተመኝቶ አንድ ልጅ ስላጣ አላህ ፈልጎልነ በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለጉን መንታ ይሰጠዋል የፈለገውን አንድ ልጅ ይሰጠዋል የፈለገውን ደግሞ ማሃን ያደርገዋል ይሄ ኔትወርክ ያለው በአላህ እጅ ብቻ ነው ስንቱ ይሄደ ነው አይደል እንዴ አንድ ልጅ ፍለጋ ቻይና 5 ሚሊዮን ብር ታይላንድ 7